እና ሁሉም ኢትዮጵያዊ ደግሞ በዚህ ጉዳይ ተሳትፎ አሁን ድጋሚ ከተፈታ በኋላና ለሽልማት ከበቃ በኋላ ድምጽ ሲሆን ነበር እና በዛ ድምጽ ላይ እንደውም እስኪ ሪከርዱ ያላችሁ ሰዎች ለኔ ሸር አድርጉልኝ። ያው አማራዎችም ኢትዮጵያዊ ከመሆናችን አንፃር በጣም ብዙ ሰው እኔ እንኳን ብዙ ምን እንትን አላልኩም ብዙ ሰው ድምጽ ሆኗታልና በነ ዳለቻ በኩል አማራ ትጨፈጨፋለክ ይሄ ልጅ አንድ ነገር ይወል አቁሙ እንደዚህ አይነት ነገር ፕሊዝ ያ ሲባል የነበረውን እኮ ነው ቪዲዮ እኮ አለ። አሁን እዚህ አንቺ እሱን አሁን ይሄን ትልቅ እንደዚህ አይነት ቦታ ላይ ይሄ አእምሮ ላይ ብሎን የታሰረ ሰው አትጥቀሽልኝ። በጣም ይኸውልህ ያንተን ሰው ያንተን ቤት ተመልካች የሚያክል ሰው 1000 ሰው 200 ሰው ይዞ ነው ሲናገር የነበረው ይሄን ነገር በነገር አንድ ግለሰብ ነው የህግ ክፍል ይዛችሁ ህዝብን እንደ ህዝብ የሚሳደብ ከሆነ በህግ አግባብ ጠይቁት። እንደ ህዝብ መሳደብ ብቻ ሳይሆን ተቃምተው ያለ ሲናገር ነበር። ያው ታውቃለህ ካጫሉ ሁንደሳ የሞተ ጊዜ ምን ሲል ነበር። አንድ ጊዜ ብሔርተኞች ብዙ ጊዜ ተሳዳቢዎችን ትይዛላችሁ ታሽሞረሙናላችሁ። አሁን እዚህ ጋር እኛ ለተሳዳቢዎች መድረኩን ከሰጠን ለነሱ ሰርግና ምላሽ ነው የሚሆነው። አንቺ ተምር በግልሽ ምን ታየሽ የቀነኒ ጉዳይ ምን ታየሽ የሚለው ብቻ ነገር እንጂ መልስ እየሰጠው ሳይሆን እንደዚህ አይነት ነገሮችም ድምጽ በመሆናቸው እንደዚህ አይነት ይሄ ምንድነው ሄት ስፒች ሲደረግ ነበር። ድምጽ ለምን ሆናችሁ የሚል እሱን ወንጀሉን ለምን አጋለጣችሁ የሚል ሲነገር ነበር ለማለት ነው። የአማራን ህዝብ ካሁን በፊት በአጫሉ ሁኔታ በኩል ምን ሲደረግ እንደነበር እሱ እንደሞተ ታውቃለህ። ብዙ አማራዎች ተገለዋል። አሁንም ይሄ ልጅ የተቆጡ የልጆቹ ወገኖች የሆነ ነገር ቢያረጉት አማራ ትገደላለህ እያለ ሲያስፈራራ ነበር ነው ላይክ ድምጽ በመሆናችን ለማለት ፈልጌ ነው። የልጁን ወንጀል እሱ ነው ምላችሁ ይሄን ጉዳይ ከብሔር እኔ ቤት አርጋችሁ ከብሔር ጋር እንዳያያዛችሁ ታላቀው። አሁን እዚህ ጉዳይ ላይ አማራን ምን አገባው? ለምንድነው የአማራ ስም የሚጠቀሰው? ለምንድነው የኦሮሞ ስም የሚጠቀሰው? እነሱ ናቸው ያሉት። እኔ ነገሩ እኮ እንዴት እንደሚሄድ ስለማቅ ነው አደራ ያልኳችሁ ከመጀመሪያ ቀን ጀምሮ። ቀነኒ አዱኛ የደረሰባት ጉዳት እውነት እናውራ ካልን የኦሮሞ ህዝብ ጉዳትም አይደለም። የመጀመሪያ ተጎጂ በቀነኒ አዱኛ ጉዳት እናትና አባቷ ናቸው። ለዘላለሙ የእናትና የአባቷ ሀዘን እችን ምድር በሞት እስኪሰናበቱ ድረስ አብሯቸው ይኖራል። ቤተሰብ ነው የሚጎዳው። ይሄ ዝም ብሎ እንደ ብሔርተኛ አክት የሚያደርገው ወይ ጌም እየተጫወተ ነው ወይ እየሰከረ ነው። ምንም ምናስመስለው የቀነኒ አዱኛ ቤተሰብ እስካሁን ድረስ ማቅ ለብሰዋል፣ ጥቁር ለብሰዋል። ያዘነላቸዋል። እዚህ ጋር ጥቁር ለብሰው ምናምን ሲያለቅሱ ሀዘን ውስጥ የገቡ የኦሮሞ ብሔር ተወላጆችን አይተሻል? አታስመስሉ። እች ልጅ የመጀመሪያው ተጎጂ እች ልጅ ናት። ሁለተኛ ቤተሰቦቿ ናቸው የተጎዱት። ስለዚህ የህግ ሂደት ገዳዩን አጣርቶ ለፍርድ አቅርቦ የእጁን እንዲያገኝ ማድረግ ነው ያለብን እንጂ አሁን በዚህ መሃል ላይ አማራ ኦሮሞ ከተባባላችሁ በእናንተ ክርክር ወንጀለኛው ያመልጣል። ብዙ ጊዜ የሚሆነው እንደዛ ነው። ህፃናቶች ይደፈራሉ፣ የብሔር ፖለቲካ ታደርጉታላችሁ፣ ወንጀለኞች ያመልጣሉ። አዛውንቶች ይገደላሉ፣ የብሔር ፖለቲካ ታደርጉታላችሁ፣ ወንጀለኞች ያመልጣሉ። አሁንም እች ሴት ሞተች፣ የብሔር ፖለቲካ ያደረጋችሁት፣ ወንጀለኛው ይረሳል። እንደዛ እናድርገው ለማለት ያለውና ፕሊስ ህዝብን እንልቀቅ። ቴምር 2 ደቂቃ ልጨምርልሽና አሪፍ። እሺ ጥሩ። እኔ ያው ከህዝብ ጋር ላገናኙትም ያው ግለሰቡን ለማለት ፈልጌ ነው። ኦሮሞ ህዝብ ይሄ ሰው የኦሮሞን ህዝብ ይወክላል ማለት አይደለም። ግን እንደዚህ አይነት መንጋዎች ደግሞ ብዙ ተከታይ ስላሏቸው ነው። ብዙ እንደ እሱ አይነት መንጋ ተከታይ ስላለው ነው ያው የተናገርኩት። ያው ልጅቷ ተናግሬያለሁ ቅድም ፊዚካሊም ሜንታሊም አቢዩስ ስትደረግ የነበረች ልጅ ነች። መጨረሻ ላይም ደግሞ ነብሰ ገዳይ ተብለክ ተጠርጥረህ በግ ከተያዝክ በኋላ ያው ተለቋል። በምን ሂሳብ አጣርተውት እንደሆነ ባናቅም ይሄ የተድበሰበሰ ነገር እንዳለ የልጅቷ እንትኗ እንዳይወጣላት ሴራ እንዳለበትና ልጅቷን በቃ ወገን የላትም አይ ቲንክ ወይ ሰው የላትም። ይሄ ሰውየው ፌመስ ነው፣ ታዋቂ ነው፣ ብዙ አጨብጫቢዎች አሉት። ስለዚህ በማደናገር የተሰራ ሴራ ልጅቷ ደግሞ ፍትህ ሳይገኝላት በነፃ ደመከልብ ሆና እንደቀረች ነው እኔ እየተሰማኝ ያለውና ብዙ ህዝብ አሁንም ቢሆን ለልጅቷ ድምጽ መሆን አለበት። ኢትዮጵያ ያው ፍርደ ገምድሎች ናቸው ብዙዎቹ፣ ሆዳቸው ዘመዳቸው የሆኑ የህግ ባለሙያዎችም እነዚህ እንትኖችም ይኖራሉ፣ የፍርድ ቤት ዳኛዎች። እንደዚህ አይነት ነገር ተሰርቷል ብዬ ነው የማስበው። ልጅቷ እኔ አላየሁም፣ ግን ሰውየው ቤት ከሆነ 10 ሰዓት ከሆነ ከቤት ወታ ገደል የገባችው ማን ነው? ከእንትን ላይ የወደቀችው
ከፎቅ ላይ ወይ ተገፍታ ነው የሚሆነው። እና እኔ ካየሁት አንፃር ከማየት እንደ መረጃ ነው ልጅቷ በሰው እጅ እንደተገደለች ነው እና ፍትህ ያስፈልጋታል ነው ማለት የምፈልገው። ቴንክ ዩ። ሌላውን ግን መናገር የምፈልጋቸው ነገሮች ነበሩ። በዚህ ላይ ብቻ ነው መሰለኝ ያልከው ይሄ ስለ አወራኸው ስለ ጦርነቱ ምናምን አንዳንድ ነገሮች ሚዩት ነህ ቴዲ፣ ሚዩት ነህ። ዞሬ እመጣለሁ። አንድ ዙር በዚህ ጉዳይ እናውራ ብዬ ነው። እሺ ቴንክ ዩ። እሺ ኦፒዲዮ ኦኬ ቴዲ እንዳይረሳብን ረስተን መሰለኝ ሰሞኑን ነኝ። በዚህ ብናመስገን ጥሩ ነው። ያ ሆኖ ወደ ብሔር እየወሰዱ ያሉ ቀነኒ አዱኛ ግድያ ትክክል አሁን ያለች ትክክል ነው። ምን መሰለኝ አሁን እኔ ሊያስረዳችሁ ይሄ ነገር ማለት በጣም ከባድ ነገር ነው። ይሁላችሁ ብዙ ወንጀሎች አሉ ኢትዮጵያ ውስጥ ካድሬ የሰሩ ወንጀሎች፣ ባለሀብት የሰሩ ወንጀሎች እንኳን ሴት ላይ ማለት ነው። ያ ለመደበቅ ዛሬ ይሄ ፕራክቲስ ነው። አሁን ብሔር መደበቅ አለማድረግ ማለት ነው። እንደዛ አይነን የተሞከረ ስለሆነ በእርግጥ ስለሆነ ማለት ነው። ምን አለ መሰላችሁ አሁን ይሄ ከኋላ ፍላጎት አላችሁ አካሎት የፖለቲካ ሰዎች አሉ ከኋላ ሆኖ ወንጀል ለማስደበቅ እያደረጉ ነው። ይሄ ወንጀል የፈጸመ ሰው ንጹህ ለማድረግ ታጋያችን ነው፣ ጀግናችን ነው። አማራ ስለተናገረ ቴዲ አዋሳ ባለፈው እንደዛ ከፍቶ እሱ ኦሮሞ ጠሌ ነው፣ ቴዲ እንደዛ ነው፣ ቴዲ ስለተናገረ አማራዎቹ ከኛ እጅ አንሱ፣ በኦሮሞ በዓል የፈለገ ገሎ መደበቅ ይቻላል ምናምን ብሎ በዓላችን ሁላ የኦሮሞ በዓል ክብር ያለው እቺ ዓለም ሁላ ያመነች በዓል ለማስቆሸሽ ከኋላ የሆኑ ገዳዩ መንግስት ውስጥ ሆኖ ይሄ ማህበረሰቡ ወጣቱ የአሁኑ ወጣት መንግስት ላይ ተስፋ እንዳይኖር ለማስመሰል ይሄ ብቻ አይደለም እኮ ይሄ ሁለት አይነት አለ። አሁን እኔ ይሄ እነኚህ ሰዎች በሁለት ቦታ በሁለት አይነት ማሳየት ይችላሉ። አንደኛ ደጋፊ የመንግስት ደጋፊ ብላ አንተ የምታምኑ ሰዎች ነው ይሄ ሲቀነቀን አማራ እንደዚህ ነው ስለ ነፍጠኛ የሚያወሩ ማለት ነው። ልጁ አንዷለም ጎሳ ለኦሮሞ አንድ የእንቅስቃሴ ዘፈን የዘፈን የለም። እሱና ቡሽ ዘለቀ ኢትዮጵያ ዘፈን ነው እና የባህል ዘፈን ነው የሚዘፍኑ እንጂ እነሱ እንደሚሉት እንደ አጫሉ ምናምን ጋር የሚመሳሰል ነገር የለም። ግን ወንጀሉ ለማስደበቅ አሁን እየሰራ ያሉ ወንጀል ለማስደበቅ ለማድረግ እያደረጉ ትልቅ ሙከራዎች አለ። አሁን ለምሳሌ ቄሮ ጅርቱ ብሎ ፌሮ ብትዋላ ብሎ አጫሉ የሰደቡት ሰዎች አጫሉ እንዴሳ መነጉማ ሄዳችሁ ብሎ አዋረደን ብሎ ይቅርታ መጠየቅ አለበት ብሎ ሚዲያ ላይ አምጥቶ ሚዲያ ይቅርታ ያስጠየቁት እነ እስኬል ገብሳ ጋር ሄደ ፋንቱ ደሚሴ ሲጨፈር አይተዋል። ይሄ ማንም ሰው ያውቃል። ህዝቡ በዛ ሰዓቱን ቅሬታ አለ። ለምን መቀሌ የሄዱት እነማ እንደሆነ ህዝቡ ስለሚያውቁ ማለት ነው። ሁለተኛ ልጁ ሞቶበት ቤተሰቡ እያለቀሰ ያለበት ጊዜ ለልጁ ለሽልማት እንዴት ማስቀረብ ቻሉ? እነኚህ ራሱ እውነት ሀቅ እየፈለጉ እያሉ ማለት ያጫሉ ራሱ እውነት አልዋጠልኝም ብሎ አባትና እናት እያለቀሱ ያለው በዛ በሃጫሉ ስም ወንጀል ለማደበቃ ለማድረግ ለገዳዩ ለወንጀለኛው ለሽልማት ብሎ አቀረበ። ይሄ ህዝቡ ተነስቷል። እዚህ ላይ ህዝቡ እዚህ ላይ ሲነሳ ይሄ ነገር አዲስ አበባ ውስጥ ነው የሆነ፣ ኦሮሚያ ውስጥ አይደለም፣ አማራ ብሔር አይደለም። ጎረቤት ያለው ሰዎች የልጅቷ ጓደኛ የነበሩ ሰዎች መጥቶ ሲያለቅሱ ነፍጠኞቹ ናችሁ እያለቀሱ ብሎ ለማስመሰል ብሔሩ ለማስመሰል እያደረጉ ነው። ሁለተኛ መንግስት ውስጥ ያሉ እና ጀዋር እና ለሌላ እነ ቲፒኤልኤፍ ያስቀመጡት ህዝቡ መንግስት ላይ እምነት እንዳይኖር ባለስልጣን ተጠቅሞ እነሱ ይሄ መንግስት ማስወደቅ ስለሚፈልጉ ህዝብና መንግስት ለማጋጨት ፍላጎት ስላላችሁ ብቻ ህዝቡ እድሜ እኩል እንዳይኖር እያደረጉ የተዘረፈ ዘራፊ ሚዲያ ላይ እያመጡ የገለቴ ቡርቃ የዘረፈ ግለሰብ እያመጡ ሚዲያ ላይ ህዝቡ አይቶ እንደዚህ ነው እንደ ኢትዮጵያ ብሎ እንደሚጠረጠሩት መንግስት እንደሚጠረጠሩት 11 ቤት የተዘረፈች አምጥቶ ያመጡ ሰዎች ዛሬ ይሄ መደበቅ አድርጎ 6 ቦታ 7 ቦታ ሴት አስረግዘው ያስቀመጠ ባለሀብትና ባለስልጣን ሴቶቹ ሴቶች ገሎ ለመጥፋበት መጥቶ በሃጫሉ ስም ወይም በብሔር ስም መደበቃ ለማድረግ የተዘጋጀ ዝግጅት ነው። እንደዛ ብትወስዳችሁ ጥሩ ነው ብዬ ነው ምናምነው። እዚህ ላይ ብናቆም ጥሩ ነው። ቴዲ ይቅርታ።
ቴንክ ዩ ሶራ። እሺ ቴዳ አመሰግናለሁ። ሰላም ብያለሁ። እንግዲህ የቀነኒ ጉዳይ በጣም የሚያሳዝን ነው። ኖርማሊ ይህንን ለመቃወም ምንም እኮ በቃ ሰው መሆን ብቻ ነው የሚፈልገው። ዛሬ ዓለም ላይ ሁሉ ለምሳሌ የሆነ ዲያጎ ጆታ ሞተ ተብሎ ሰው ሁሉ ያዝናል አይደል? በቃ ሰው ስለሆነ ብቻ እኮ ነው። በቃ ሌላ ነገር እኮ አይደለም። ምንም እንትን የለውም። አሁን ለምሳሌ ዲዲ ሚስቱን እንደዛ በሲሲቲ ካሜራ የታየ ሲደበድባት በቃ ጅስት በቃ ይሄ እኮ ሌላ ነገር እኮ አያስፈልገውም። የሆነ አቅም የሌለውን ሰው አቅም አለኝ ብለህ ስትደበድብ ይሄ እኮ በጣም የሚያሳፍር ነገር ነው። እንደገና እንደዚህ አይነት ነገሮችን ከብሔር ጋር ምናምን የሚያገናኙ ሰዎች ራሱ በጣም ይገርሙኛል። ሴቶች ሆነው ደግሞ በኤአይ ነው የተሰራው እንደዚህ አይነት ጥቃት ምናምን ብለው የሆነ የሚያም ነገር ምናምን እኔ እንዴት እንደሚያስቡት አላውቅም። እነሱ ለምሳሌ አቢዩዝ መደረግን ወደውት ሊሆን ይችላል፣ ግን ለሰዎች እንደዛ ሲደረግ ቢያንስ ዝም ማለት አሪፍ ነገር ነው ብዬ ነው የማስበው። እኔ እንዴት እንደሚታሰብ እኔ አንዳንዴ ከውጭ ዓለም ላይ መኮረጅ ያለብን ነገር እንደዚህ ታዋቂ ሰዎች ጥፋት ሲያጠፉ የሚገለሉትን ነገር ከስፖንሰር ከምናምን የሚገለሉት ነገር ኢትዮጵያ ውስጥ ቢለምር ነው የምለው። እንደውም እንደዚህ አቢዩዝ አድርጎ ሰዎች የሚከበሩበት ሀገር እየሆነ ነው ኢትዮጵያ። ኖርማል በቃ እንደ ንጉስ ሁሉ ይታያል። እንደውም የኔ ብሔር ስለሆነ በጣም ጀግና ነው ምናምን ነገር ሁሉ እየተባለ ከበር ይሰጣቸዋል። እንደውም ይሄ በቃ ትክክል ያልሆነ ነገር ነው። ሌላ ዓለም ላይ እኮ በቃ ስፖንሰርሺፕ ይታገዳል፣ ከሚዲያ እንትን ትደረጋለ፣ ብዙ ነገሮች አሉ እኮ። ይህን አይነት ነገሮች ነው እንደውም እንደዚህ አይነት ነገር መደረግ ያለበት እንጂ እንደ ኖርማል እኔ ከዚህ ሁሉ ፕሮሰስ ውስጥ ያሳቀኝ እንደውም የገረመኝም በጣም የሚያማውም ነገር የሆነ ችሎት ላይ ሰምተህ ከነበረ ዋስትና የፈቀደለት ኮንሰርት ስላለው ምናምን ነገር ተብሎ ምናምን ነገር ማለት ነው። የሚገርም እኮ ነው። አሁን ለምሳሌ ሰው እኮ ባይገላት ራሱ እኮ ለቅሶ ላይ ያለ ሰው እንዴት ዘፈንን እንዴት ያስባል? በዛ ሰዓት ዘፈንን ማለት ነው። ሰው ጎረቤት ምናምን እኮ ቲቪ ምናምን ይዘጋ የለ ኢትዮጵያ ውስጥ እንደዚህ አይነት ባህል እኮ ነው ያለው። ለኮንሰርት ይፈቀድልኝ ምናምን እያልክ እያለገጥክ የሰው ነፍስ ላይ በጣም የሚከብድ ነገር እኮ ነው። ይሄ ሼም ነው። በቃ ይሄ በጣም ሼም ነው። በጣም ያሳፍራል። ሰዎችም ዝም ብሎ እየወጡ በቃ ባታወሩ ነው የሚሻለው። እንደዚህ አይነት የምታወሩ ሰዎች እንደዚህ ሆነ እንዲህ ስለሆነ እንደዚህ በቃ ዝም ማለት ራሱ እኮ በጣም አሪፍነት ነው። እና እኔ እንደዚህ አይነት ነገር ብቻ በጣም ያሳዝናል። እንደዚህ አይነት ነገር መቆም አለበት። መንግስትም ይህን ራሱ ነገሮች በደንብ ተከታትሎ ፖሊስም ፍርድ ቤቶችም እስከ መጨረሻው ማስፈጸም አለባቸው። የፍትህ ስርዓቱ ላይ ራሱ ህዝብ እንዳይተማመን የሚያደርግ ውሳኔ ነው የሚወሰነው እንደዚህ በመሆኑ። ይህ ትክክል ያልሆነ ነገር ነው። በጣም የምቃወመው ነገር ነው። አመሰግናለሁ ቴዲ። ቴንክ ዩ ሶራ። እኔ በጣም ለማመን የከበደኝ ነገር እኔ የወንዶቹ አይደለም። ኦኬ ወንዱስ ኦኬ ወይ ደፋሪ ስለሆነና ጡንቻ ራስ ስለሆነ ነው ይሄን ያደረገው። እናንተ የሚያላግጡ ሴቶች አይገርሟቸው? አብዛኞቹ እኮ እያላገጡ ያሉት እኮ የተሳደቡ ያሉት በሞቷ ላይ በቀነኒ ሞት ላይ እያላገጡ ያሉት እኮ አብዛኞቹ እኮ ሴቶች ናቸው። አብዛኞቹ ሴቶች ደግሞ እግዚአብሔር ስጣቸው እያለቀሱ ፍትህ ለቀነኒ እያሉ የሚጮሁትን እያያችሁ ነው። አብዛኞቹ ግን የሚሳደቡት ራስ ሴቶች ናቸው። ይሄ አያስገርም? እኔ አይዶን ነው እኔ ይሄንን ለማውገዝ እኔ ሰዎች በብሔር ማንኛውም አይነት ወንጀል ሰዎች ወንጀለኛን ለማስመለጥ በብሔር ወይም የሆነ የወንጀልን ድርጊት ህፃናት ላይ የተሰራን ድርጊት ወንጀልን በብሔር የምናይ ከሆነ እኛ መጨረሻ ደረጃ ላይ ደረስን ህዝቦች ነን ማለት ነው። እና ቢያንስ ይሄ ነገር መቅረት አለበት። እንደው ሌላው ይቀር ኦኬ። እንደው እግዚአብሔርም መቼስ ሁለቱም የአንድ ብሔር ተወላጆች ያደረጋቸው አንደኛው ወይ ገዳይ አማራ ቢሆን ወይ ሟች ኦሮሞ ሆና ወይ አማራ ሆና ከሁለት አንዱ የሌላ ብሔር ቢሆኑ እንደው ትክክልም አይደለም። ግን እንደው በቃ የተለመደው ብሽሽቅ ነው ይባላል። ሁለቱም ከኦሮሞ አብራክ የወጡ የኦሮሞ ብሔር ተወላጆች ናቸው። መጨረሻ ላይ እግዚአብሔር ተጋለጡ ሲላችሁ ሁላችሁም ኢትዮጵያ ውስጥ ያላችሁ ብሔርተኞች እኮ ለወጣችሁበት ማህበረሰብ ራሱ ቁጥር አንድ ጠላቶች እናንተ መሆናችሁ እኮ ተጋለጣችሁ። ቁጥር አንድ ቢኮዝ በቀነኒ አዱኛ እናትና አባት ሀዘን ላይ ነው የምታላግጡት። እንደው ምን አለ እንደው ለፍርድ በቃ ፍርድ ቤቱ በቃ ማናችንም በዚህ ጉዳይ ላይ አንግባ፣ ሀሳብ አስተያየት ከመስጠት በዘለለ በቃ ብትሉ ምን ችግር አለበት? እና እግዚአብሔር ልቦና ይስጣችሁ ለማለት ያለው። እሺ ቅድስት ወደ አንቺ ልምጣ። አመሰግናለሁ ቴዲ።
እኔ በቀነኒ ሞት ላይ እንደው ማየት የምፈልገው 3 ነገሮች ላይ ነው ትኩረት ሰጥቼ መወያየት የምፈልጋቸው ወይም ሀሳቤን ማካፈል የምፈልገው። የቀነኒ ሞት ኢትዮጵያ ውስጥ 3 ነገሮችን በደንብ ቁልጭ አድርጎ እንድናይ አድርጎናል ብዬ ነው የማስበው። አንደኛው ኢትዮጵያ ውስጥ ሴቶችን መግደል፣ መድፈር፣ ማሰቃየት በጣም የተለመደ ልናሻሽለው ያልቻልን እንደውም ከጊዜ ወደ ጊዜ የወንጀሉ ክፋት እየጨመረ የመጣበት በተለይ ሴቶችን እንደ ሸቀጥ ማየት ሶሪ በጣም ለዚህ ቋንቋዬ ግን እውነታው ስለሆነ ነው እንደ ጦር መሳሪያነት መጠቀም ሊሻሻል ያልቻለ በጣም በከፍተኛ በደል ውስጥ ሴቶች እንድናልፍ የተደረገበት ሁኔታ አደገኛ እንደ ማህበረሰብ ያልተሻሻለ ኖርም መሆኑን በደንብ ቁልጭ አድርጎ ያሳየናል። ሁለተኛው ኢትዮጵያ ውስጥ የሚከሰቱ ነገሮችን በተለይ ሴቶች ላይ የሚደርሱ ወንጀል ድርጊቶችን ከቅርብ ጊዜ ወዲህ ሁሉንም ወደ ብሔርና ወደ ሃይማኖት አስታኮ የመሄድ ወይም በብሔርና በሃይማኖት መነጽር የማየት በጣም አደገኛ አካሄድ እየመጣ እንደሆነ የቀነኒ ሞት በግልጽ ያሳየናል። ሌላው የምንተማመንባቸው ገለልተኛ ተቋማት አለመኖራቸውንም በዚሁ በደንብ የሚያሳየን ነገር እንደሆነ ነው የቀነኒ ሞት በደንብ ግልጽ አድርጎ ያሳየን። መጀመሪያ ለመናገር እንደሞከርኩትኝ ኢትዮጵያ ውስጥ እንግዲህ ሴቶችን በተለይ አንዳንድ ወንዶች እንደገዟቸው ንብረቶች እንደፈለጓቸው እንደሚያደርጉት ተራ ነገሮቻቸው የሚያስቡት ነገር እስካሁን ያልተሻሻለ መሆኑን እንዳያለን። ይህ ቀነኒ ልጅቷ በጣም ጎበዝ ስለሆነች ፍትህን በራሷ መንገድ እንዴት ማስፈን እንዳለባት የገባት ስለሆነች ማስረጃዎችን አስቀምጣ ይሄ ሁሉ ሰው እንዲጮህላት እድሉን የፈጠረችው ራሷ ናት። በጣም ጀግና ሴት ናት በዚህ አጋጣሚ። ነገር ግን በየቤታቸው ሆነው በባል መደብደብ፣ በፍቅረኛ መደብደብ እንደ ኖርማል ነገር ቆጥረው የተቀመጡ በየቤቱ ኢትዮጵያ ውስጥ መዓት ሴቶች ናቸው። በተመሳሳይ ሴቶች አንድ ሴት ልጅ ተምራ የሆነ ነገር ይዛ ራሷን ችላ መኖር ያለባትን ነገር የሚያበረታታው ባህል ቀርቶ ሴት ልጅ በሸቀጥነት ቀርባ ዛሬ እውነት ለመነጋገር እዚህ ውስጥ ብዙ ሰው አለ። ይሄ ሀቅ ነው የምናገረው። አዲስ አበባ በየቦታው በየአፓርትመንቱ ብንሄድ ቅምጥ ሆኖ የተቀመጡ በጣም የተማሩ በጣም ብዙ ነገር ማድረግ የሚችሉ ሴቶች እንደ ሸቀጥ እየተሸጡ የተቀመጡባቸው ሁኔታዎች አሉ። ይሄንን የሚያበረታታው ሌላው እንግዲህ የሚከሰቱ ነገሮችን በሙሉ ከብሔር መነጽር ማየት ከሃይማኖት መነጽር ማየት ደግሞ ይሄ በጣም አደገኛው ሁኔታ ውስጥ የከተተን መሆኑ ይታያል። ለሴት ሲሆን ይሄ ደግሞ በጣም ወደ አደገኛ የሚያደርገው በብሔሯ እንኳን የሚከላከልላት የለም። ቀነኒና አንዱዓለም ተመሳሳይ ብሔር ናቸው። ነገር ግን እንዴት አድርጎ የቀነኒን ፍትህ ለማጓዳል የተሄደበትን መንገድ እናየዋለን። ምን አለበት ብትሞት የኦሮሞ ባህል ነው ካሳ እንሰጣለን የሚል ድምፅ እስከ መስማት የደረሰና በጣም አደገኛ ሁኔታ ውስጥ የከተተን ሁኔታ ነው ያለው። ገለልተኛ ተቋማት ይሄ ሁሉ ጩኸት እስኪመጣ ድረስ እነዚህ ተቋማት እኮ በትክክል ስራቸውን ቢሰሩ ኖሮ ማንም ሰው ተነስቶ እንደፈለገው አጀንዳውን እንደፈለገው ሊያደርገው አይችልም ነበር። ምክንያቱም ኢትዮጵያ ውስጥ የምናምነው ፖሊስ የለም፣ የምናምነው የፍርድ ቤት ስርዓት የለም። ስለዚህ አቅም ያላቸው ጉልበት ያላቸው ግለሰቦች እንደፈለጉ ስርዓቱን እንደሚጠመዘዙት ሌሎች ብዙ ማሳያዎች ስላሉ እንዲህ አይነት ጫጫታ ውስጥ ገብተናል ማለት ነው። ቴንክ ዩ ቅድስት። እሺ ቡናችን ሰላም ብያለሁ። ጥሩ ነው። ይሄና እኔ እንዴት ነው የማየው መሰለህ ቴዲ፣ ይሄን ከብዙ አቅጣጫ ማየት እንችላለን። እኔ በሁለት ፈንክቼ ነው የማቀርበው፣ በሁለት ጎራ ነው የማየው። የመጀመሪያውና በጣም ሰብአዊ ከሚባለው ልጀምርና ያው የቀነኒ ሞት እጅግ በጣም አዘንበታል። በዕለቱ እኔ የእሱ ቅርብ ጓደኛ ጋር ደውዬ ነበርና በጣም በድንጋጤ ምናምን የሰማኋቸው ነገሮች አሉ።
ደንግጦ በድንጋጤ እንግዲህ የምሰማው ነገር ማለት ነው። ጓደኛው አርቲስት ነው እና መረጃዎችን አግኝቼ ነበር። ኤኒዌይ የተገኘው መረጃ ለፖሊስ በሚቀርብበት ጊዜ በጣም መረጃዎች ይፈለጉ ነበር። እነዚህ መረጃዎች መውደቋን ከፎቅ ላይ መውደቋን ባሏ ቤት ውስጥ መኖሩን ነው የሚያሳዩ መረጃዎች ናቸው ሲወጡ የነበሩት። ስለዚህ ይሄ ፖሊስ ለምንድን ነው ኬዙን የዘጋው? ለምን ተዘጋ ኬዙ? ኬዙ የተዘጋበት የራሱ ምክንያት አለው። የህግ ስርዓት ላይ እየሄደ መረጃ ማስረጃና መረጃ ስለጠፋ ነው ኬዙ እንትን የተደረገው ማለት ነው፣ በይደር የተያዘው። ግን አሁን ይሄ ቪዲዮ ከየት ነው የመጣ? ከየት መጣ ቪዲዮ? ማን ለቀቀው? ይሄ ትክክል አይደለም። እኔ እንደ ሰብአዊነት ፍርድ ያስፈልጋል። በዚህ ፍርድ ውስጥም ደግሞ ነበር መጀመሪያ ቪዲዮውን አየው በኤአይ ነው ወይስ አይደለም የሚለውን ክሮስ ቼክ ከተደረገ በኋላ እውነቴን ነው የምልህ ልክ የአንቴንም መረጃ የተለያዩ ሰዎችም አንተ ብቻ ሳይሆን ትላልቆችም እንትኖች ነበሩበት። በዛ ልክ እንዲቆም ተደርጓል። የሽልማት ፕሮግራሙ እንዲሰረዝ ተደርጓል። እንትኑ ማለት ነው ወደ እንትን እንዲመለስ ተደርጓል። ይሄ እንዳለ ሆኖ ለምን ዛሬ ላይ ተለቀቀ? ሆን ብሎ እየተሰጠልን አጀንዳ አለ ወይ? እንደዚህ ትሄድ እንድታወራ እንደዚህ በጣም ተሰምቶ ስሜታዊ ሆነ እንድታወራ ፕሮሎንግዶ አድርጎ ይሄን ነገር እያራዘሙ መረጃ የሆነ ሰው ይዞ ይሄን መረጃ ህግ ጋር ብደርስ ለእርምጃ የሚመች የሆነ መረጃን እያስደበቁ እየለቀቁ አንተን በጣም እንደዚህ ትሪገር አድርጌ እጅግ በጣም ደክሞ ማለት ነው በጣም ስሜታዊ ሆነ እንድታቀርብና ቤተሰብንም እያሳዘነ ሌላ ትርፍ ለማግኘት እየሰራ ያለ ሰው አለ ወይ? አንድ ነገር ነው በደንብ መታየት ያለበት ማለት ነው። ይሄ ነው አንዱ የምናየው። ሌላው በደንብ መታወቅ ያለበት ኦሮሞ ሰውን ስገል እርስ በርስ ስጎዳዳና ስገዳደል የራሱ ስርዓት አለው። ይሄ ለኦሮሞ የምተው ነው። ጉማ የሚባል ስርዓት አለ። ይሄ ጉማ ትክክል አይደለም ማለት አትችልም። ከቤተሰብ ጋር ተነጋግሮ የሚደረግ ነገር ነው። ይሄ እንግዲህ ስርዓት ነው። የኦሮሞ የሚያምንበት በገዳ ስርዓት የምታምንበት ስርዓት ነው። ይሄ እንድናይ አታደርግም። አንድ መንገድ ነው። ይሄ ፕሮሰስ ተጀምሯል አልተጀመረም? ሉክ ህግ ጋር ተንጠልጥለው ቀረ። በዚህ በገዳ ስርዓት በጉማም አላለቀም። ሶ የዚች ልጅ ጉማ ማለት ምን ማለት ነው? ጉማ ማለት አንድ ሰው የሆነ የራስን ኦሮሞ ሆነህ ኦሮሞን ላይ እርምጃ በምትወስድበት ጊዜ ወይ ደግሞ እጅ ላይ ሰው ከተጎዳ ህይወት ካለፈ ጉማ ስርዓት ማለት የአካባቢ ሽማግሌዎች ተጠርቶ ቁጭ ብሎ በገዳ ስርዓት አንዱ የገዳ ቱባ ስርዓት ስለሆነ ከዛ ውስጥ አንዱ ስርዓት ስለሆነ በዚህ ስርዓት ቁጭ ብሎ አንተ ይሄን አድርገሃል ቤተሰብ ባለበት ይሄ ይወሰንብሃል ተብሎ ያ ነገር ተወስኖበት ያን ጉማ ከፍሎ ስርዓት አለው እሱ ራሱ። ኦኬ። ስለዚህ አንድ ሰው ወይ ነፍስ ከገደለ ነው አይደለ? ነፍስ ካጠበ እኮ ማለት ሳውዲ አረቢያም አለ። ይሄ ሳውዲ ሀገርም የትም አለ። አሁን እኔ እኮ ለምንድን ነው ወንጀሉ ላይ ማናተኩረው ነው? አሁን እየተደረገ ያለው ነገር ወንጀሉ እንዲዳፈን ሌላ ምክንያት የመፍጠር ነገር ነው። የሆነ ቦታ ላይማ የቀነኒን ፎቶ አስቀምጠዋል። ሚኒሊክ ጡት ቆርጧል አልቆረጠም በሚል ነው የሚከራከሩት። እግዚአብሔር ያሳያችሁ። ክርክሩ የሁለት ብሔሮች ክርክር ነው የሆነው። ምን አገባችሁ እናንተ? እዚህ ጋር የሞተች ሴት አለች። ወንጀሉና ወንጀሉ ላይ ብቻ ለምንድን ነው ማናተኩረው? ዴፊኒትሊ አሁን ያ እንትነ እኛ ማን በዚህ ማን ነው የሚያጣው? ማን ነው የሚያገኘው? ፖሊስ በደረሰበት ሰዓት ባለቤቷ ቤት ውስጥ ነበረ። ግራ ቀኙን አይቶ ቤት ውስጥ ነበረ ማለት እች ልጅ ከአምስተኛ ፎቅ ላይ ስትወድቅ፣ አንዳንዶቻችሁ እኮ የምታወሩት እኮ የፖሊስ ሪፖርት ራሱ የሚቃረን ነው።
ልጅቷ በሞተችበት ሰዓት ይላሉ አንዳንዶች እሱ የለም በአካባቢው አልነበረም ይላሉ። የፖሊስ ሪፖርት ያንን አይደለም የሚያሳየው። እኔ ገሏል እያልኩ አይደለም፣ ግን እንደው ፖሊስ ስራውን እንዲሰራ እንኳን ለምንድን ነው ማንቶ ለምንድን ነው ሰውን ቢዚ የምናደርገው? በብሔር ጉዳይና አላስፈላጊ የሆነ ኮንስፓይረሲ እየተነተንን ከጀርባ ማን ያለው ከፊት ማን ያለው ከኋላ ማን ያለው ምናምን በሚባል ነገር ላይ ለምንድን ነው የምትገባው? ቀነኒ አዱኛን የገደላት ማን ነው? አጭር እኮ ነገር ነው። የገደላት ሰውዬ ፍርድ ይፈረድበታል። ከዛ በኋላ በኦሮሞ ባህል የሚደረገው ነገር ይደረጋል። መጀመሪያ ግን ገሏታል ወይስ አልገደለም? እቺ ልጅ ራሷን የጣለችው ወይስ እሱ ነው የገደላት የሚለው እኮ መታወቅ አለበታል። ይሄ ነገር ሳይታወቅ በጉማ እንጨርሳለን ካልክ በጉማ ከጨረስክማ ወንጀለኛ መሆኑን አምነ ነው ማለት ነው ወይ? ጉማ ማለት እኮ ገዳይ ነው። በቃ ገለሃል። ስለዚህ በገዳ ስርዓት በዚህ ይሄን ትቀጣለ። ቤተሰብ ያምናል ይቀበላል ወይ? አይ ይሄ ቅጣት ብቻ አይደለም ሌላ ቅጣትም ይቀጣልኝ ብሎ ቤተሰብ የጠየቀ እንደሆነ ቤተሰብ በጠየቀው ልክ ሽማግሌ አስታርቆ መሀል ላይ አምጥቷቸው በዛ ልክ በአይነ ቁራኛ እንኳን እንዳይተያዩ ይህ ገዳ ስርዓት በጉማ በሚባለው ይጨርሳል። ፍርድ ቤት ደግሞ 40 ዓመት ዕድሜ ልክ ፈርዶበት 20 ዓመት 25 ዓመት ፈርዶ ዕድሜ ልክ ፈርዶ ይለቀዋል። ሉክ አሁን ይሄ አልተጠናቀቀም ነው የቀነኒ ሎጂካሊ ስፒኪንግ ማለት ነው። ምንድን ነው አሁን እዚህ ጋር አለው? ለምንድን ነው ይሄ ቪዲዮ እየቆየ የሚለቀቀው? አሁንም እኮ ሌላ ቪዲዮ ሊወጣ ነው ማለት ነው። አሁን ቀጥሎ ሌላ ቪዲዮ ይወጣል። እዚህ ጋር ባይዘው አንዳንድ ሰዎች ቴዲ ለምን ተናገረ፣ ቴዲ ምን አገባው፣ ይርታቸው ምን አገባው የሚል ሰው ካለ ዩ አር ኢዲየት ነህ ነው የምልህ። በዚህ ልክ ማለት ነው። ሌላ ሰው ለምን እዚህ ላይ ገብቶ ይመለከተኛል? ቀነኒ መሞቷ የፈለገ ሰው ይሁን ተጠርጣሪ ነው ገሏል ብለህ ሀሳብን መግለጽ ትችላለህ። መሞት የለባትም ብለህ በመቆም የሚቃወም ካለ አይመለከትም የሚል ካለ ኢስ ኖት ኦሮሞ አይደለም፣ የኦሮሞም ጠላት ነው ማለት ነው። አፍተሮን ይሄ ሰብአዊ ማንነትን የምትገልጽበት ነው። ራሱ ብለዋል። አሁን ራሱ ብለዋል። ቡኖ በደሌ ይሄ እንዳታሳለፍ አሁን ቃል ራሱ ብለዋል። ምንድን ነው ያለው? ለኦሮሞ ቢተዋችሁ ይሻላል ብለዋል። ራሱ እዚህ ሆኖ ማለት ነው። ለኦሮሞ ቢተዋ ለምንድን ወንጀል ነው? አሁን አማራ ሆና ጎረቤት ኦሮሞ ሲሞት እያየ እኔ ሰምቻለሁ። ለኦሮሞ ቢተዋችሁ ይሻላል። ገዳ ስራስ እንደዚህ አይነት ቆሻሻ ስራ ነው ስራው እንዴ ወንድሜ? በጉማ ስርዓት ከሆነ ይሄ ስራ ቢተዋችሁ ይሻላል። እስኪ ቡኖ እንደዛ አልክ እንዴ? አይ እንደዛ አላልኩም እኔ። አሁን እኔ ያልኩት በጉማ ስርዓት ከሆነ የሚጨርሱት ሽማግሌ ነው። የምተው ለማን ነው? ለአባ ገዳዎቹ ነው የምተው። ይሄም ማለት ነው ትተዋለ። ለምን? ስርዓቱ ነው ይሄ። ይሄን ስርዓት ድናይ ማድረግ ስርዓቱ መጀመሪያ በህግ አግባብ ፍርድ ቤት ግራ ቀኙን አይቶ የሚፈልገው ማስረጃ ሰብስቦ የራሱን ይበይናል፣ የራሱን ውሳኔ ይሰጣል። ከዛ በኋላ በሽምግልና የምትይዝ ከሆነ ያለና የነበረ ነገር ነው። ይሄ ራሱ እኮ በዚህ በጉማ ራሱ ታሳምነዋለህ። ገዳይ ነኝ ብሎ ይመጣል። በቃ ገለሃል። አዎ ገድያለሁ። ስለዚህ የሚወሰንብኝን ነገር በጉማ ስርዓት እኮ ሙት ልባልም ይችላል። ብሔሮች ያላችሁ ባህል እሱ መከበር አለበት። የኖርንበት ነው፣ የመጣችሁበት መንገድ ነው። አማራውም የራሱ ባህል አለው፣ ትግራዩም አለው፣ ኦሮሞም አለው። በዛ መንገድ መጨረስ አንድ ነገር ነው። እኔ አጥብቄ የምጸየፈው ጋጦጦችን ሰብስባችሁ በእኛ ጉዳይ ምን አገባ፣ በእኛ ጉዳይ ምን አገባ። እኔ ማገባኝ በሚስትህ ጉዳይ ነው። የኦሮሞ ህዝብ ያንተ ሸቀጣ አይደለም። እንዲህ እያላችሁ ለምዳችኋል ማሸማቀቅ፣ ሰው ምናምን፣ ወንጀለኛ መደበቅ ምናምን። የአማራ ህዝብ ያንተ ሸቀጣ አይደለም። የትግራይ ህዝብ ያንተ ሸቀጣ አይደለም። የኔ የሞራል ከፍታ እንደዛ ነው። እኔ እንደዛ ነው ማስበው። አንዳንዴ እኮ ህዝብ በሚሊዮን የሚቆጠር ህዝብ እኮ የግል ንብረታቸው ይመስላችኋል። ኦኬ እኛ 4 ሰዎች ተሰብስበን እንጨርሷል፣ የሰፈር ጉዳይ ነው። እንደዛ እኮ የሚያዩት። ይቅርታ እዚህ ላይ እኮ ግን በጣም የተሳሳተ ሀሳቤ ነው ይሄ። ለምሳሌ በወንጀል ጉዳይ ሲሆን የህጎች ሁሉ የበላይ የሆነው በህገ መንግስቱ መሰረት የወንጀል ጉዳይ ይታያል። ለምሳሌ አንድ ሰው ገሎት ታርቀናል በቃ ይሄን ዝጉት ቢባል ወንጀል እስከሆነ ድረስ መዘጋት አይችልም። ሌሎች የራሱ እንትን አለ። ኤግዛክትሊ ህጉ ደግሞ የራሱ እንትን አለው። ያ
በተረፈ እኔ ምለው ጊዜ የህግ እኔ ምለው የብሔር ፖለቲካ አራማጆች እኔ አደምጣቸዋለሁ፣ አወያያቸዋለሁ። አንድ ነገር ብቻ ተባበሩን። በማይመለከታችሁ ጉዳይ አትግቡ። እናንተ እኮ ማትገቡበት ጉዳይ የለም። ችግር የሆነብን ሴት ሲደፈርም ትገባላችሁ፣ ህፃናት ሲደፈሩ ትገባላችሁ፣ እግር ኳስ ሜዳ አላችሁ፣ እናንተ ቸርች ውስጥ አላችሁ። የት ነው የሌላችሁበት? ይጋይሳር ኤቭሪዌር እኮ እንደ ባክቴሪያ። አንዳንድ ሁላችንም በጋራ ቁጭ ብለን የምናወራቸው ጉዳዮች አሉ። ለምሳሌ እንደ ኦሮሞ፣ እንደ አማራ፣ እንደ ትግሬ ሳንባባል እንደ ሰው ሆነን የምናወራቸው እንደ ኢትዮጵያ የሆነን እኮ የምናወራቸው ጉዳዮች እኮ ሊኖሩ እኮ ይገባል። እሱን እኮ እያሳጣችሁን እኮ ነው። ኤክስትሪሙ እንድታይ ነው። አሁን ቴዲ እኔ በደንብ ሰፋ አድርጌ የገለጽኩት ትናንትና ገለቴ ቡርቃ የሀገር ወርቅ የሆነች አትሌት ተበድላ እንደዛ ስታለቅስ እዚህ ጋር መጥቼ ፕሮግራም የሰራውልህ እኮ እኔ ገለቴ ያሳዘናኝ ነው። ለገለቴ ያዘኑ እኮ ኢትዮጵያውያን በሙሉ እኮ ገለቴ ለኢትዮጵያ የከፈለችውን መስዋዕትነት ስለሚያውቁ ነው። ገለቴ በመሆኗ ብቻ ነው። ወንጀልን ለወንጀለኛው ብቻ ብንተው የብሔር ወንጀል የለም። ወይም ደግሞ አንዱዓለም ጎሳ አርቲስት ነው። አለፍ ሲል ከኦሮሞ አብራክ የወጣ ሰው ነው። ኢትዮጵያዊ ነው። ነፍስ ከገደለ መጠየቅ አለበት። መንጋ ሰብስበ ስለ ጨውክ ማምለጥ የለበትም። ነገ አንድ ከአማራ አብራክ የወጣ ሰው ወንጀል ከሰራ መጠየቅ አለበት። እስከ መች ድረስ ነው እኛ የምናስመልጠው ወንጀለኛል? እኛ በምናደርገው አላስፈላጊ እኔ አሁን እዚህ ጋር ባሊዛችሁ ይሄ ክርክር ወዴት እንደሚሄድ አውቀዋለሁ። የቀነኒ ጉዳይ ይረሳና የእኛ ጉዳይ እዚህ ጋር የምታደርጉት ክርክር ሚኒሊክ ጡት ቆርጧል ወይስ አልቆረጠም በሚል አዲስ አበባ የማናት የማናት በሚል ነው የምትከራከሩት። በቃ ወደዛ ነው የምንሄደው። እኔ እያልኩኝ ያለሁት የእናትና አባቷ እንባ ሊታይ ይገባል። ለኢትዮጵያውያን ሰጥተዋል፣ አደራ ሰጥተዋል። ለሁለታችሁም ወገን ነው። በአንዱዓለም በኩል አላችሁ፣ በቀነኒም በኩል አላችሁ ሰዎች በሶሻል ሚዲያ የምታደርጉት ነገር የልጃችንን የፍርድ ሂደት እንዳያዛባ አደራ ብለዋል። አንዴ ላስደምጣችሁና ወደ ጀነራል መጣለሁ። በደንብ መስማት አለባችሁ የእናትና አባቷን ንግግር። እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በሀገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። የልጄን ደም ሀቋን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ የምትቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥም በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። ይህን ያሉት እኚህ እናትና አባት እያዘኑ ነው። እናንተ የምታደርጉት የእርስ በርስ መሻኮች ልጃቸውን ያጡት እኮ ልጃቸውን ያጡት። ኢማጂን ልጃችሁን አታችሁ ዛሬ አሁን እዚህ ጋር ያያችሁት ልጃችሁ ተገሎባችሁ ሰዎች የራሳቸውን ፖለቲካ ሲሰሩበት የሚፈጠርባችሁን ስሜት አስቡት። በቀነኒ አዱኛ እናትና አባት ጫማ ውስጥ ሆናችሁ ማየት ነው ያለባችሁና ይሄ ወንጀለኛ ምንም አይነት ሽፋን ሊደረግለት አይገባም። ወንጀለኛ መሆኑ አለመሆኑ በፍርድ ቤት ሲረጋገጥ፣ አሁን ለጊዜው ተጠርጣሪ ነው የሚሆነው አንተል ፕሩቭን። ስለዚህ እናንተ ግን ስታወሩ በቀነኒ ጉዳይ ላይ ብቻ ማተኮር አለባችሁ ለማለት ያሉ፣ አማራ ኦሮሞ አትበሉ ለማለት ያሉ እና ፕሊስ ሌሎቻችሁን በዛ ወድ እንድታወሩ ነው። እሺ ፍትህ ለቀነኒ አዱኛ እያለ አሁን ቡኖ በደሌን አልፋው ብትሄድ በጣም ሚስ አንደርስታንዲንግ የሆነ ነገር ይተላለፋል ብዬ እፈራለሁ። ጉማ በራሱ አሁን ቡኖ በደሌ እንደሚለው ሳይሆን አመሰግናለሁ። ምንድን ነው የሚለው? እሱ ንገረኛ። ገዳ እንደዚህ አይነት ቅድስት ናት ያለችው። ቅድስትን እንስማት። እኔ ምንም አንተን ኢንተራፕት የማድረግ ምናምን አይደለም። ሚስ አንደርስታንዲንግ በፍጹም መተላለፍ የለበትም። ቴዲ ቅድም እንዳመጣኸው ይሄንን የሚከታተሉ በጣም ብዙ ሴቶች አሉ። እናትና አባቷን ቤተሰቦቿን በጣም ታሳቢ ማድረግ ያስፈልጋል። ጉማ ሲደረግ የሆነ ሰው ገሎ ሲሄድ በቃ ገለኸዋል ይሄን ያህል ካሳ እንስጥህና ቁም የሚባል አይደለም። ጉማ የሚደረገው በተለይ ቀደም ባለው ጊዜ
ሰዎች አንድ ሰው አንዱን ከገደለ የዛኛው ቤተሰብ መጥቶ ስለሚገድል በቤተሰቦች መካከል ያለውን ልዩነት ለማስቆም ሌላኛው ደሜን ልመልስ ብሎ እንዳይሄድ ለማስቆም እንጂ በትክክል በወንጀል የሚጠየቁ ሰዎችን ለማስመለጥ አይደለም። ይሄ የኦሮሞ ስርዓትም አይደለም። ሚስ አንደርስታንዲንግ አያስፈልግም። እሺ አይ በቃ እናወራለን። ይሄው ቴዲ ምን መሰለ ጉማ ማለት ቆይ እኔና አንቺ ያው ቅድስት ችግር የለውም መጽሐፍም አስፈላጊ ከሆነ ያቅርበልሽ ላስረዳሽ እችላለሁ። ጉማ ስርዓት ማለት ጉማና ቆቆ ያው ረጋጋ ቆይ አንድ ላድርግሽ ፕሊዝ ቡኖ አንድ ደቂቃ ልስጥ። በአንድ ደቂቃ እንትን በልና ወደ ጀነራል ሄዳሉ። በቃ በአንድ ደቂቃ አሁን አንድ ነገር ልንገራችሁ። ፍርድ ቤት መጀመሪያ ምንድን ነው የሚያደርገው? የትኛው ስለ ህግ እኮ ነው እያወራን ያለ ነው። ሸሪያ ፍርድ ቤት በሸሪያ የሚደረገውን ውሳኔና ብይን ፍርድ ቤት ይቀበላል። ቅቡልነት አለው፣ ተፈጻሚም ነው። ስለ ህግ ነው እያወራለሁት። በገዳ ስርዓት ወይንም በጉማ ስርዓት ተፈጽሞ ወደ ፍርድ ቤት የሚሄደው ተፈጻሚነቱ በፍርድ ቤት ነው። ገለዋል፣ ግን በዚህ በኦሮሞ ባህል በዚህ በጉማ በሚባለው በገዳ አንዱ ቱባ ስርዓት በዚህ ፈጽመናል ካለ ፍርድ ቤት ይቀበላል። ይሄ ስርዓት ነው። ይሄ የማይሸራረፍ ቁልጭ ያለ ተጽፎ የተቀመጠ ነው። ከአስፈላጊ ከሆነ በሰነድ በዶክመንት ማስረዳት ይቻላል። ከዚህ ውጭ ግን እኔ ስለ ወንጀሉ ቴዲ ምንም ወንጀሉን ለማድበስበስም አይደለም። ወንጀሉ መጣራት አለበት። ልጁ መቀጣት አለበት። ሊጠየቅ ይገባል። በጣም ነው የሚያሳዝነው።